ተዋናይትና ሞዴል ፍናን ሀድሩ በትላንትናው ዕለት ሽምግልና ተልኮላታል። ሽምግልና የላከላት ደግሞ ፍቅረ አብ የተሰኘ የ10 ዓመት ፍቅረኛዋ ነው። እኔም እንደተለመደው ለመሆኑ እጮኛዋ ፍቅረ አብ ማን ነው? ምን ይሰራል? እንዴት ተዋወቁ? የሚሉትን ብዙ ዝርዝር ጉዳዮችን ወደናንተ ለማቅረብ መጥቻለሁ። አብራችሁኝ እንድትቆዩ ጋብዛለሁ። በመጀመሪያ ስለ ተዋናይቷ ትንሽ ነገር ለማለት ያህል ፍናን ውልደቷና እድገቷ በአዲስ አበባ ከተማ ሲሆን ትምህርቷንም እዚሁ አዲስ አበባ ከተማ ውስጥ ነው የጨረሰችው። እናም በአጋጣሚ አባቷን በልጅነቷ በማጣቷ እናቷ ብቻዋን ነው ያሳደጓት። እናም ለእናቷ ትልቅ የሆነ ፍቅር አላት። ስለ እናቷ ስታወራ እንባዋ ግጥም ነው የሚለው። ያው በርግጥ ስለ እናቶቻችን ስናወራ ሁላችንም ተመሳሳይ ስሜት ቢሰማንም ፍናን ግን እናቷ እዚህ እንድትደርስ ብዙ ነገር ነው ያደረጉላት። ብቻቸውን ነው ያሳደጓት ያለ አባት ማለት ነው። እናም ለሳቸው የተለየ የሆነ ቦታና ክብር አላት። በትላንትናው ዕለትም እናቷ ሽምግልናዋ ላይ ሲያለቅሱ ታይተዋል። በሀገራቸው ወይም በተወለዱበት አካባቢ ባህላዊ ዘፈን ሲውረገረጉ በደስታ ሲያለቅሱ እንግዶቻቸውን ሲያስተናግዱ በቪዲዮዎቻቸው ላይ አይተናቸዋል። እናቷ በዚህ አጋጣሚ እንኳን ደስ ያለዎት ያላባት ያሳደጉት ልጅ አድጎ ተምሮ ስራ ይዞ ከዛ ደግሞ በወግ ማረግ ሲዳር ማየት ለእናት ምን ያህል እንደሆነ የወለደ ሰው ያውቀዋልና ማዘር እንኳን ደስ ያለዎት። ፍናን ወደ ኪነ ጥበቡ ዓለም የገባቸው እንደሚታወቀው የሱ ባለው ይታየው ማሪ ማሪ የሚለው የሙዚቃ ቪዲዮ ላይ ክሊፑን በመስራት ነበረ። ገና ጩጬ ነች፣ ትንሽ ልጅ ነበረች እዛ ላይ። እናም በዛ የቪዲዮ ክሊፕ ላይ ያዩዋት ሰዎች ፊልሞች ላይ እንድትሳተፍ አደረጓት። እናም እስካሁን ድረስ 8 ፊልሞችን ሰርታለች። በተለይ ደግሞ የከበረ ደሃ በ17 መርፌና እርቂሁን የተሰኙት 3ቱ ፊልሞች ላይ ያሳየችው ትወና እጅግ የሚደንቅ ነበረ። በዛም ብዙ አድናቂዎችን አፍርታለች። አሁንም የሚወጣ ቀሪ አንድ ፊልም አላት። ከዛ ውጪ ግን ሶሻል ሚዲያዋ ላይ በተለይ ደግሞ ኢንስታግራሟ ላይ ከ1 ሚሊዮን በላይ ፎሎወሮች ተከታዮች አሏት። እናም የማስታወቂያ ስራዎችን ትሰራለች ለተለያዩ ድርጅቶች ማለት ነው። በዛም ራሷን እየደጎመች እዚህ ደርሳለች። ስለ ባለቤቷ ካነሳን እንደነገርኳችሁ መግቢያ ላይ ፍቅረ አብ የተሰኘ ከዛሬ 10 ዓመት በፊት ጀምሮ የሚተዋወቁት ፍቅረኛ ነው። አሁን እንግዲህ ሽማግሌ ልኮ እሺ የተባለው ፍቅረ አብ በኮንስትራክሽን ስራ ላይ የተሰማራ ወጣት ባለ ሀብት ነው። የተገናኙበት አጋጣሚም ደግሞ በጣም ይገርማል። የተገናኙት እሷ ማሪ ማሪ የተሰኘውን የእሱ ባለው ይታየው ዘፈንን የቪዲዮ ክሊፕ ሞዴል ሆና ከሰራች በኋላ ነው። እናም ዘፈኑ ታስታውስታላችሁ ከ10 ዓመት ምናምን በፊት በጣም ታዋቂ ነበረ። እናም እሱ ባለው መድረክ ላይ እየዘፈነው ሰዎች ይደገም ይያሉ 2-3 ጊዜ ሲያስደግሙት ያያልና ይሄ ሙዚቃ ተወዳጅ ነው ማለት ነው ምናምን ሲል እንዴ የቪዲዮ ክሊፕም እኮ አለው ብሎ አንድ ጓደኛው ያሳየዋል የቪዲዮ ክሊፑን። የቪዲዮ ክሊፑ ላይ ሞዴል የሆነችውን ፍናንንም ሲያይ እንዴ የጋራ ጓደኞች እኮ አሉን ከዚች ልጅ ጋር ይላል ፍቅረ አብ ማለት ነው። እናም በጋራ ጓደኞቻቸው አማካኝነት ተዋውቀው ከጓደኝነት ወደ ፍቅር ዘለለ ግንኙነታቸው ይሄው እንግዲህ ከ10 ዓመት በኋላም ጋብቻቸውን በጥር ወር ላይ ሊያካሂዱ ትላንት ህዳር 7 እንግዲህ የሽምግልና ስነ ስርዓት ተካሂዷል በቤታቸው። ሽምግልናው በጣም ደማቅና አበባው በጣም የሚገርም ነበር። ለሽምግልና የተላከው አበባ ማለት ነው። ፍቅረ አብ እንግዲህ ጥሩ አድርጎ ሽምግልና ልኳል። ሽማግሌዎቹም ደግሞ በሷ ወገን ሰይፉ ፋንታሁንና ዘላለም ኩራባቸው የሽምግልና ሽማግሌዎቹን ተቀብለው ነበረ። እናም ብዙ ጥያቄዎችን እንግዲህ ጠይቀው እሺ ብለዋል። በመጨረሻም አንድ ዘጋቢ የፍናን ሽምግልና ይሄንን ይመስላል ብሎ የዘገበውን ነው ባነበው ደስ ይለኛል። አወራረዱ ደስ ስለሚል ማለት ነው። የፍናን ፍቅረኛ እሺ ተብሏል ይላል ርዕሱ። ታዋቂዋ የፊልም ተዋናይትና የማስታወቂያ ባለሙያ ፍናን ሀድሩ ከረጅም ጊዜ የፍቅር አጋሯ ፍቅረ አብ ከተባለ ወጣት ጋር ትዳር ለመመስረት በቀረበው ጥያቄ መሰረት በዛሬው ዕለት በቤተሰቦቿ ዘንድ የሽምግልና ስነ ስርዓት ተካሂዷል። በተዋናይቷ ወገን በኩል የቆሙት ሽማግሌዎች በኮሜዲያንና በማስታወቂያ ባለሙያው ዘላለም ኩራባቸው የተመሩ ሲሆን በቡድኑ ውስጥ ታዋቂው የቴሌቪዥን ጋዜጠኛ ሰይፉ ፋንታሁን መካተቱን ታውቋል ብሏል። በነገራችን ላይ ሰይፉ ከዚህ ቀደም ፍናንን ኢንተርቪው ያደረጋት እያለ ካገባሽ በቃ እኔ ነኝ ሽማግሌ ሆኜ የምድርሽ ብሏት ነበር። እናም ቃሉን ጠብቆ ሽማግሌ ሆኖ ሊድራት ነው ማለት ነው። ጠንከር ያለው የሽምግልና ሂደት ይላል ቀጥሎ ጽሁፉ። የወንዱ ወገን ሽማግሌዎች ልጃችሁን ለልጃችን ስጡን የሚለውን ጥያቄ ባቀረቡበት ወቅት ከፍናን ቤተሰቦች እሽታን ከማግኘታቸው በፊት በዘላለም ኩራባቸውና በሰይፉ ፋንታሁን በኩል ጠንከር ያሉ ጥያቄዎች ቀርበው እንደነበር
ከስፍራው የወጡ መረጃዎች አመልክተዋል። ምንጮች እንደገለጹት የፍናን እጮኛ ከዚህ በፊት ህይወት የለውም ወይ ማለትም የቀድሞ የትዳር አጋር ማለት ነው የሚሉና ሌሎች ተመሳሳይ ጥያቄዎች ተነስተው ነበር። ይህ ያልተጠበቀ ጥያቄ የወንዱ ወገን ሽማግሌዎች እሽታን ላናገኝ እንችል ይሆን በሚል ስጋት ውስጥ ገብተው እንደነበርም ተገልጿል። በጥያቄዎቹ መሰረት በዘላለም ኩራባቸው የሚመሩት የሴት ወገን ሽማግሌዎች አንድ የውጭ ቆዩንና እንመካከርበት በማለት የወንዱን ወገን ሽማግሌዎች ከቤት አስወጥተው ለደቂቃዎች እንዲቆዩ አድርጓቸዋል። የመጨረሻው ምላሽ ይላል ቀጥሎ ከምክክር በኋላ ወደ ውስጥ እንዲገቡ የተደረጉት ሽማግሌዎች ምላሹን በጉጉት ሲጠባበቁ በኮሜዲያን ዘላለም ኩራባቸው በኩል የሚከተለው ምላሽ ተሰጥቷቸዋል። የማይፈታት ሚስቱ ትሁን ብለን ፈቅደናል። በጣም ደስ የሚል ቃል ነው። የማይፈታት ሚስቱ ትሁን ብለን ፈቅደናል ብለዋል። ይህንን ምላሽ የሰሙትና በከፍተኛ ስጋት ውስጥ የነበሩት የወንድ ወገን ሽማግሌዎችም በደስታ እንግዲህ ተስተናግደው ሄደዋል ማለት ነው። የሽምግልና ስነ ስርዓቱ እንዳልኳችሁ ከዲኮሩ ጀምሮ በጣም ደስ የሚል ነበር። ፍናንም ደግሞ ማተቧን ሳታወልቅ በብዙዎች ኮሜንት ስለተሰጠ ነው ይሄንን ነገር ያነሳውት እና በጣም አምሮባት በሐበሻ ቀሚስ ቆንጆ ሙሽራ ሆና ነበር። እንግዲህ ጥር ላይ ሰርጉ እንደሚካሄድ አውቀናል። ያለም የሲሳይ ያድርገው ማለት ተፈልጋለሁ። ፍናን እንዳልኳችሁ ፊልም ብቻ አይደለም የምትሰራው 8 ያህል ፊልሞችን ሰርታለች። ነገር ግን በማስታወቂያ በደንብ እየሰራች ትገኛለች። ማስታወቂያዎችን እንዲሁም ደግሞ የሙዚቃ የቪዲዮ ክሊፖችንም አልፎ መስራቷ አልቀረም። በስነ ምግባሯ ደግሞ በጣም የምትመሰገን በብዙዎች የምትወደድ ሴት ነች። እንደው የሽምግልና ስነ ስርዓት ፎቶ ኮሜንቶቿን ብታዩ ይገባችኋል። በጣም ደስ የሚል የሰው መውደድ ያላት ሴት ናት። ይሄ ደግሞ የሆነበት ምክንያት ዝም ብሎ አይደለም። መልኳ በጣም ቆንጆ ናት እውነት ነው። ግን ደግሞ ስነ ምግባሯ ስነ ስርዓቷ የምታወራበት ሁኔታ እዩኝ ያለ ማለቷም የሚገርም ነው። ብዙ ነገሮቿን ሶሻል ሚዲያ ላይ አታሰጣም። እርቃኗን ወይም ደግሞ በጣም የተገላለጠ ነገር ስታሳይ አናያትም። እናም ለታናናሾቻችን ሮል ሞዴል የምትሆን ሴት ነች ወደዚህ ሙያ ለሚገቡት ማለት ነው። በዚህ ልትደነቅና ልትወደድ ይገባታል። የፍቅረኛዋን ሁኔታ እንኳን በቅርቡ ነው እንግዲህ ሽማግሌ ሊላክ መሆኑን ስታረጋግጥ ሁኔታዎች መንገዳቸውን እንደያዙ መስመራቸውን እንደያዙ ስታረጋግጥ ነው። ከዚህ ቀደም ጥቂት ወር እንኳን የሞላው አይመስለኝም የፖስተችው ማለት ነው። ለዛውም በኢሞጂ ፊቱን ሸፍና። ነገር ግን እንግዲህ አንዳንድ ምንጮች ፎቶ ይሄ ነው ሲሉ ፖስተውታል ኢሞጂውን እያነሱ ማለት ነው። እናም ፍናን ጥር ወር ላይ የሰርግ ስነ ስርዓቷን ታደርጋለች። ሽምግልናው እንዲህ የሆነ የሰርግ ስነ ስርዓቱ ደግሞ እንዴት ሊሆን እንደሚችል እንግዲህ ከወዲሁ መገመት ነው። ለእናቷ በተለይ በጣም ደስ ብሎኛል፣ ለሷም ደስ ብሎኛል። የተባረከ የተሳካ ትዳር እንዲሆንላቸው እመኛለሁኝ። እንደተባለውም እንግዲህ የማይፈታት ሚስቱ ትሁንለት። እሷም የምትንከባከበው የማትጨቃጨቀው የማታደርቀው መጥፎ የማይመኛኙ ልጆች የተወለዱበት ትዳር ልጆች የበዙበት የሚባረኩበት ትዳር እንዲሆን እንግዲህ እኔም እመኛለሁ። መልካም የትዳር የስኬት ጉዞ